እግዚአብሔር የዘላለም አምላክ ስትናገር እንድንሰማ ሰምተንም ደግሞ እንድናስተውል ባስተዋልነው ነገር ላይ ተነክተን እንድንለወጥ እግዚአብሔር መንፈስ በመካከላችን ይስራል። ለተናጋሪም ለሰሚም ጸጋል። አንተ እግዚአብሔር ሆይ ለሁላችንም እንደ ማንነታችን ጸጋን ስጠን፣ ምሕረትህ ደግሞ ይሸፍን። በክርስቶስ ኢየሱስ ስም በጸጋ ሙላት ደግፈን፣ አሜን። እሺ፣ መርሆቹ እርስ በርስ እንዴት ተያይዘው እንደሚሰሩ አንድ ጊዜ መለስ ብለን እንመልከትና መጀመሪያው ቁርጠኛ አቋማችን መግለጫ ምንድነው ብለናል? ስለዚህ መስመር በፍጹም ማንደራደርበት እግዚአብሔር በተናገረው ላይ አልጨምርም አልቀንስም የምንል ቁርጠኛ አቋማችን ነው። መስመር አንለቅም። እሺ፣ እሱን ግን የምንለቀው ወደን ሳይሆን ብዙ የማይገቡን ነገሮች ስላሉ፣ ብዙ በውስጣችን የተቀመጡ ነገሮች ስላሉ ያልገባን ነገር ሲኖር ቶሎ መስመር ከመልቀቅ ይልቅ ጥሩ ጥያቄዎች እንጠይቅ። የተጻፈው ነገር እስኪገባን ድረስ ጥያቄዎች ያስገቡ። እንግዲህ መስመር እንዳንለቅ ጥሩ ጥያቄዎችን እንጠይቅ። ጥሩ ጥያቄዎቻችን ግን በምን ላይ የተመሰረቱ ይሁኑ አለን ትላንት። በምን ላይ የተመሰረቱ ይሁኑ ጥሩዎቹ ጥያቄዎች? ሶስት መሰረታዊ መርሆች እንዴት ተያይዘው እንደሚሄዱ እንድንመለከት ሶስት መሰረታዊ ነገሮች ላይ ትኩረት ሰጥተን እንስራ። አንዱ የሥነ ጽሑፍ አይነት ነው። በዚያ መመረጥ የሥነ ጽሑፍ አይነት ሀሳቡን እንዴት እንዳደራጀው ለማየት መዋቅር ነው። በዚህ የሥነ ጽሑፍ አይነት ሀሳቡን በዚህ መንገድ ያደራጀው ደግሞ ለእነማን እንደሆነ ለማወቅ የጉዞ መመሪያ እና የጉዞ መመሪያዎች የተሰኘው መርህ ተከትለን ብንሰራ በሱ መሰረት ይሄ መጽሐፍ ለእነማን ተጻፈ፣ ምንድን ነበር ዓላማው የሚለውን ነገር በደንብ እናገኘዋለን ማለት ነው። የጉዞ መመሪያዎችን ተከትለን ስራውን እንግዲህ ይሄን የእግዚአብሔር ቃል አልጨምርበትም አልቀንስበትም የሚል ከሆነ እግር እኮ ስለሚለኝ ነው። አንዳንድ ጊዜ ሲሆን ያልገባኝ ነገር ስለሚሆን ልማድ ስላለ በሽታው ጥያቄ እየጠየቅ ተወሰነ። ጥያቄያችን ግን በሥነ ጽሑፍ አይነት ላይ ጸሐፊው ራሱ በዓላማ ባደራጀው አውሮፓ ላይ ከዛ በኋላ ደግሞ ለተደራሲያኖቹ ምን መልዕክት እንዳስተላለፈ የሚያሳይ ነገር የጉዞ መመሪያዎችን የሚያሳይ መሆን አለበት። በእንደሱ የምንሰራው ይሄ ሁሉ ድካም ለምንድን ነው ብለን ስንል አሁን የምናነሳው ነገር እነዚህ ሁሉ ነገር ከሰራ በኋላ ዋናውን ሀሳብና ለውጣዊ ዓላማ አሁን ስንት መርሆች መጡ ማለት ነው? 1 2 3 4 5 6። ስለዚህ መርሆቹ እርስ በርሳቸው ተያይዘው የሚሄዱ መስመር አለመጠበቅ የሚለው አቋም ሊጠበቅ የሚችለው ግራ በሚያጋቡ ነገሮች ላይ ጥያቄ ከጠየቁ መጽሐፍ ቅዱስ ጥያቄ አይፈራም። ነገር ግን መልስ አልሰጥም ብሎ ዝም ካለ ምንም ብታረጉት አይናገርም። ዝም ካለ ዝም ትላላቸው። አሁን የሥነ ጽሑፍን አይነት ስትመረምሩ ግን ትንሽ ከፈት እያለ ይሄዳል። የሀሳብ አደረጃጀት ስትመለከቱ ደግሞ እየተከፈተ ይሄዳል። ለእነማን ሰዎቹ ምን አይነት ሁኔታ ውስጥ ነበሩ? ምን አይነት ትግል ነበረባቸው? ከእኛ ጋር የሚያገናኘን ነገር አለ ሲል ረጅሙን ጉዞ ለመሄድ ፈቃደኛ ስንሆን አሁን ዋና ሀሳብ ይገኛል። ግን አሁን ዋና ሀሳብና ለውጣዊ ዓላማ የሚለው ሶስት መሰረታዊ ኤሌመንቶች አሉ። እንበታትናቸው። አሁን ይሄ ዋናው መርሆ ይሄ ነው። በዚህ ውስጥ ግን ሶስት መሰረታዊ ነገሮች አሉ። አንዱ ዋና ሀሳብ የሚለው ራሱ ነው። ስለዚህ የመጀመሪያ መገናቸው ዋና ሀሳብ ነው። በመጽሐፍ ቅዱስ ውስጥ ብዙ ሀሳቦች ሊኖሩ ይችላሉ። እነዛ ብዙ ሀሳቦች ግን የሚሸከም አንድ ገዢ የሆነ ሀሳብ አለ። ቅድም ልክ እንዳለ ብዙ ፒላሮች አሉ። እነዚህ ከደጋፊዎቻቸው ጋር መልእክት የሚሆነው ማለት ነው። ስለዚህ ያን ዋና ሀሳብ በአንድ ትርጉም በሚሰጥ አረፍተ ነገር ማስቀመጥ ማለት ነው ዋና ሀሳብ። ጸሐፊው ደግሞ ዋና ሀሳቡን ያስተላለፈበት ቶን የሚባል ነገር አለ። ምን አይነት ድምፀት ነው ያለው? ማበረታቻ ነው? ማስጠንቀቂያ ነው? ደግሞ የፍርድ ቃል ነው? መመሪያ ነው የምንላቸው። ጸሐፊው በዚህ ስነ ጽሑፍ አይነት ሀሳቡን እንዲህ ሲያደራጅ ለእነዚህ ሰዎች በምን አይነት ቶን ነው? ለምሳሌ የሁለተኛ ጢሞቴዎስ ሀሳብ እንደው ጳውሎስ ውስጥ የነበረው ሀሳቡ ምንድን ነው? ቶን ሲል ስለ ጌታችን ለመመስከርና በእስረኛው በእኔ አትበል ሲል ይሄ ቃል ምን አይነት ቃል ይመስላችኋል? በምን አይነት ቶን ያቀረበ ይመስላችኋል? ድምፀቱ ምን ይመስላችኋል? የማትረባ የሚል ይመስላል? ምንም ይል ምክንያቱም ወደድ ብላችሁ በርታ ይላል። ግን የሚበረታው በምንድን ነው? የእግዚአብሔር ጸጋ ደግሞ ያነሳል ማለት ነው። አሁን ልክ እንደሱ ማለት ነው። መጽሐፉን በጠቅላላ ስትመለከቱ ጳውሎስ በምን አይነት ቶን ነው? ኢንከሬጅ በሚያደርግ ነው? በሚያበረታታ መንገድ ነው? በሚያነሳሳ መንገድ ነው? ወይንስ ተስፋ በሚያስቆርጥ ነው? እሱም በደንብ እንድናየው ማለት ነው። ቶኑን ማየት
በጣም ብዙ ጊዜ በጽሁፍ ውስጥ ቶን የሚቀመጠው በምንድን ነው? ቶን በፊልም ስታዩ ሰውየው ሲናገር ፊቱ ላይ ምናምን ታያለህ። ጽሁፍ ላይ ሲሆን በቃላት የሚገለጠው አለ። በቃላት እኮ ነው የሚገለጠው። በቃላት የሚገለጠው አሁን ሁለት ቃላት ልጽፍ የምጽፈው ቃል አንድ አይነት ቃል ይሆንና ሀሳቡ ማስተላለፍ የፈለኩት ሀሳብ አንድ አይነት እና ልጽፍ እሱም አንድ አይነት አንድ ነገር ነው ማስተላለፍ የፈለኩት። ምንድን ነው የጻፍኩት? ይጠረግ አይደል? ይሄስ ይጠረግ አልኩ። አሁን ለምንድን ነው ቤቱ ቆሽሾ እንዳጋቡት ማለት ነው። ይሄ ይጠረግ ይሄ ትእዛዛዊ ነው። ትእዛዛዊ ብቻ ነው። ፍርድም ማለት ልክ እንደሱ ማለት ነው። በቃል በሚጽፈው ነገር እሱን መከተል። አሁን መጽሐፍ ቅዱስ ላይ ጌታ ኢየሱስ ክርስቶስ አንዲቷ ነጥብ እንኳን አትጣልም ከመጽሐፉ ያለው ሀሳብ ገባል። ለዕብራውያን በጣም ነው የሚገባል። ማለት ዕብራውያን ነጥብ የሚያስቀምጡበት ቦታ እንኳን ትርጉማል። ለዛ ነው አንዲቷ ነጥብ ማለት ዶት እንኳን ካለ እኛ ደግሞ ፊደሉ ሁሉ ፍርድም እየበላል ማለት ያው ያደግንበትን እኮ ስለሚሆን የተለያየ አክሰንት ስላለ ግን ደጋግመን ማንበብ የለብንም። አሁን ልክ ለብጦን ጽሁፍ ላይ በጽሁፍ ይገለጠው ቅጣው ታውቁታል ሳይ ብላችሁ ልዩነት ወዲያው ነው ይባላል። ሰውየው ሲናገር ብንሰማው ኖሮ ከንግግሩ እናደምጣለን። ጽሁፍ ስለሆነ የደረሰ ቃላቶችን ነው የሚመጣው። ስለዚህ ጳውሎስ ምን አይነት ጦን እንዳለው ጢሞቴዎስን ስታነቡ ታገኙታላችሁ። የማበረታቻ የማነሳሻ አይዞህ የማለት ነው፣ በርታ የማለት ነው ጦሩ ትረዳላችሁ። ስለዚህ እሱ ማግኘት በጣም ቀላል። ሌላኛው ይሄን ዋና ሀሳብ በእንደዛ አይነት ጦን የጻፉበት ለውጣዊ ዓላማ ነው፣ ትራንስፎርሜሽናል ኢንቴንሽን። አሁን ዋና ሀሳቡ በአንድ አረፍተ ነገር እዛ ውስጥ ግን ጸሐፊ ሀሳቡን ያስተላለፈበት ጦንን የሚገልጥ ቃልም ሰው ውስጥ ኖሮ ለምን ላይትሉ በልጁ ህይወት ላይ በሚጽፍለት መንፈሳዊ ህይወት ላይ ማየት የሚፈልገው ለውጥ በእሱ ህይወት ከዚያ በኋላ ደግሞ ከእሱ በኋላ የእሱን አደራ ተከትለው ልክ እንደኔና እንደናንተ በሚመስኩ የእግዚአብሔር አደራ በተጣለባቸው ሰዎች ህይወት ውስጥ ማየት የሚፈልገው ለውጥ ያ። ስለዚህ ዋና ሀሳብና ለውጣዊ ዓላማ የሚለውን አሁን በዚህ ክፍለ ጊዜ እንመለከታለን። እነዚህን ሁሉ የሰራነው ዋና ሀሳብና ለውጣዊ ዓላማውን እንድናገኘው። እሺ ለውጣዊ ዓላማ ከየት ይገኛል? ዋና ሀሳብ ከየት እንደሚገኝ ነግራችኋለሁ። ዋና ሀሳብ ከየት ይገኛል? ከመዋቅር ይገኛል። እሺ ለውጣዊ ዓላማ ከቴክስቱ። እሺ ከቴክስቱ በጣም ጥሩ ማሻሻያ። ከጉዞ መመሪያ ነው የሚገኝ። ይኸውልህ ትናንትና ጉዞ መመሪያ ስንሰራ እዛ ዘመን የምንሄደው ለምንድን ነው ብለናል። ትናንት ሁሉ ይነግራል። ለምንድን ነው የምንሄደው ብለናል። ረጅም ነው። የትኛው ነው የሚያቋርጠው? አጭሩ መንገድ ከዚህ እዚህ ነው፣ እንደዚህ መምጣት። የቱ ነው አጭሩ መንገድ? ይሄኛው በጣም እንዴት ሰው የምነካንተን ለምንድን ነው ነዳጅ የማቃጠለው? በዚህ ቁርስ ጋር ይገባል አይደል? ግን ትክክለኛ መንገድ ይሄ በጣም ብዙ ገዳይ የሆነ መልዕክት የምናስተላልፈው እንደዚህ አዮ ይህ መንገድ ዝግ ነው ተዘግቷል አትለበስ አያስኬድም። ዘለህ ካለ ያው ተጠብሳለህ ጥይት ያለ የሰማይ ማለት ነው። ረጅሙን መንገድ መሄድ መምረጥ አለ። ለምን ብላችሁ ለእነዚህ ሰዎች ያላለውን ነገር ለእኛ አይሉ። ስለዚህ እዚህ ለውጣዊ ዓላማው ይገኛል። ስለዚህ አሁን ያገኛችሁ ዋና ሀሳብ መዋቅሩን በደንብ ተሰራችሁ ይገኛል። ለውጣዊ ዓላማ ራፊን ኢንስትራክሽኑን ተሰራችሁ ይገኛል። ስለዚህ ዋና ሀሳብና ለውጣዊ ዓላማ መስራት በጣም ቀላል ማለት ነው። ትላንትና አራቱን ምዕራፍ ለየብቻው የሰጣችሁ በዚህ ያለ ምዕራፍ አንድ ላይ ያለውን ነገር የሚሰበስብ ቃል ካገኛችሁ ምዕራፍ ሁለት ላይ ያለውን ቃል የሚሰበስብ ወይም ደግሞ የራሳችሁን ስትራክቸር የምትሰሩ ትችላል። ሌላ መጽሐፍ ቅዱሴ በተዋቀረበት መንገድ ከሚሆን ይልቅ ሰብሰብ ባደረገው መርጣለሁ ካላችሁ ትችላለች። ነገር ግን ዋና ሀሳብ እና ለውጣዊ ዓላማውን እንዴት እናገኛለን? አሁን ጥቅል ነገር ዋና ሀሳብና አሁን እሱን እንሰራለን። እንግዲህ ዋና ሀሳብ ማለት መጽሐፍ ቅዱሳችን ላይ ብዙ ሀሳቦች ቢሆኑ ገዢ ያለው ነገር ገዢ የሆነ አንድ ዋና ገዢ ነገር አለ ማለት ነው። ለውጣዊ ዓላማ ማለት ያ ገዢ የሆነ ሀሳብ በአድማጮቹ ህይወት ውስጥ እንዲያመጣ የሚፈለገው ለውጥ አለ። ትራንስፎርሜሽናል ኢንቴንሽን መረጃን ማቀበል አይደለም። ጸሐፊው የሆነ ችሎታውን ለማስተዋወቅ አይደለም። ወይንም ደግሞ እኔ ታስሬ
እስር ቤት እንኳን ሳያሸንፈኝ ደብዳቤ መጻፍ የቻልኩ ጀግና ነኝ ለማለት ነው። እሱ ሁሉ ያንን አደራ ለሚቀበለው ልጅ እየተናገረ ያለው አንድ በሱ ሕይወት ውስጥ ማየት እንደሚወጣ ይሄንን ዋና ሀሳብና ለውጣዊ ዓላማውን የተሰኘውን የምንገልጥበት ስዕላዊ መግለጫ እያንዳንዳቸው መርሆቻችን ስዕላዊ መግለጫ እንዳላቸው ሁሉ ይሄኛውም ስዕላዊ መግለጫ አለው። አንዱ የተከፈተ መጽሐፍ ስላለ ዋና ሀሳብ የመጽሐፍን ዋና ነገር ማግኘት ማለት ለውጣዊ ዓላማ ስንል ደግሞ በዚህ ትይዩ የሚቀመጥ የሰዎች ይባል። አሁን እንግዲህ ዋና ኮንቬንሽናችን ደግሞ መስመር የኛ ድርሻ የዚህ የመጽሐፍ ዋና ጉዳይ መንገድ ላይ ተደረቃቅፎ መስመር ሳይስት ብሎ ሰው ስለዚህ መስመር ዋና ነገራችን እግዚአብሔር ያለው ማለት ነው። ስለዚህ ራሳችን እናጠናለን። ከዚያ በኋላ ደግሞ ካጠና በኋላ ስናደረግ ወደ ሰው ልብ ደርሶ እንዴት ሰውን ይለውጣል። መጽሐፍ ምንድን ነው ያለው? መጽሐፍ ልብ ውስጥ የነበረው የተከፈተው መጽሐፍ ወደ ሰው ልብ እንዲደርስ እንግዲህ የእኛ ድርሻ ከመጽሐፉ በላይ ሆኖ መጽሐፉን ለእኛ እንዲገባን ማስተካከል አይደለም፣ ወይንም ደግሞ ሰዎችን እያባበሉ እንደው ዝም ብሎ ማፍነቅነቅ አይደለም። እና አንዳንዶቹ ኢንተርቴን ያደረገን መስሏቸው አይሆን ያ ኢንተርቴን እንዲያደርጋል ነው። የእግዚአብሔር ሕዝብ በትክክል ኢንተርቴን የሚያደርገው ከአምላኩ ጋር የሚገናኘው ደግሞ ሕይወት ሰጪ በሆኑ ቃል እንጂ በእኛ ድራማ አይደለም። ስለዚህ ዋናው ጉዳይ እኛ ሕዝቡን ዝም ብሎ በአጉል መንገድ ማፍነቅነቅም አይደለም ዓላማችን፣ ያለ ስራው ደግሞ ማስለቀስም አይደለም ዓላማችን፣ ከእግዚአብሔር ሀሳብ ጋር ማገናኘት። ስለዚህ የእኛ ድርሻ ከዚህ በላይ መሆን አይደለም፣ ይህንንም ማታለል አይደለም። የእኛ ድርሻ በሁለቱ መካከል ታማኝ መልእክተኛ ሆኖ መቆም። ስለዚህ የእኛ ቦታ የእኛ ቦታ ይችላል። ስለዚህ የእኛ ዋና ጉዳይ የእግዚአብሔር ቃል በእግዚአብሔር መንፈስ አማካኝነት ዋናውን ሀሳብ አግኝተን የሰዎች ልብ ሊለውጥ በሚችለው በዛ በመንፈሱ አማካኝነት ተሞልተን በእግዚአብሔር መንፈስና ጸጋ እርዳታ ይደረጋል። እንግዲህ የመጽሐፍን ዋና ሀሳብ ለማግኘት ምን ማድረግ አለብን? መዋቅር መስራት አለብን። ስለዚህ የመጀመሪያው ነገር ዋና ሀሳብ ልናገኝ የሚችለው በትክክለኛ መንገድ መዋቅር ከሰራ መዋቅር ስንሰራ ምን ነገር የሚከወል አጀማመርና አጨር ሌላ ምን በለም ተናገሩ። መሸጋገሪያ ቃል ድንመስ መሸጋገሪያ ቃላት፣ አያያዥ ቃላት፣ ሌላ ንጽጽሮች እና ወይም ደግሞ ተቃርኖች። አሁን በሁለተኛ ጢሞቴዎስ ውስጥ ንጽጽርና ተቃርኖ አለ። ሞልቶ ብዙ አለ። ንጽጽርና ተቃርኖ በጣም ብዙ ነው። ይህን ተከተል ከተባለ ይህን ሸሽ ከተባለ ምን መሆኑ የሚከተለው ሊሸሽ የሚገባውን ነገር ያስተያይና ስለማይገባ ሸሽ እና በጣም ተቃርኗል። አንዳንዶቹ ላይ ፍጻሜያቸው ላይ ተቃርኖ ያመጣል። አንዳንዶቹ ላይ ልክ እንደሱ ንጽጽሮችና ተቃርኖች። ሌላ የሀሳብ የሀሳብ ወዘተ። እሺ ለውጣዊ ዓላማ ስንሰራ ለውጣዊ ዓላማውን ለማግኘት የጉዞ መመሪያ አሁን ይህንን ለማግኘት የጉዞ መመሪያ እንሰራ። የጉዞ መመሪያ ስንሰራ በጣም ብዙ ጊዜ ደብዳቤዎች ላይ ሁለት መሰረታዊ ጥያቄ ጸሐፊው እያነሳ ያለው ጉዳይ ዋናው ጉዳይ ነው። አንድ ጥያቄ ላይ ጸሐፊው ምን እያለ ነው? ጳውሎስ ምን እያለ በምዕራፍ 1 ላይ ምዕራፍ 2 ላይ ምዕራፍ 3 ላይ ምዕራፍ 4 ላይ ትላንትና እሺ ጸሐፊው እያለ ስላለው ነገር ምን ማብራሪያ እየሰጠ ማብራሪያ ሊሆን ይችላል፣ ማስጠንቀቂያ ሊሆን ይችላል፣ ማነሳሻያ ሊሆን ይችላል። ለምሳሌ ምዕራፍ 3 ጸሐፊው ምን እያለ ነው ስንል ምን እያለ ነው? አሁን በቀል ጥሩ የሚመጣላቸው ጳውሎስ ምን እያለ ነው? ምዕራፍ 3 የመጨረሻው ዘመን እንዲህ ነው እያለ ነው። እሺ ምን ማለት ነው? ሸሽተህ አምልጥ፣ ሩጥ፣ ቶሎ ወይም ጌታ እንዲሰበስብ ጸልይ። ምክንያቱም ስለ መጨረሻው ዘመን ነው የተናገረው። ስለ መጨረሻው ዘመን ምን ማብራሪያ ይመስል የመጨረሻውን ዘመን ምልክቶች ይናገርና አንተም ውስጥ አሉ ብሎ እዚሁ አሉ አጠቅሏል ምልክታቸው። እሺ እሱ ምን ያደርጋል? ተለይተህ ኑር ከነሱ። የመጀመሪያው ነገር እንደዚህ ራሳቸውን ከገለጡት ራስህን ምን አለ ከዛ በኋላ ዝም ብሎ በመራቅ ብቻ የሚጨርሰው ምን አለ? አዎ መጀመሪያ አንተ ራስህ የተማርከው ምን አለ ያለ ቃልያ ግን ሌሎቹንስ በተመለከተ አሁን ምን አለ? ምን ተጠቅመህ እግዚአብሔር መንፈስ ያለበት ለመምከር፣ ለመገሰጽ፣ ለማስተማር የሚጠቅም ነገር እጅ ላይ ተጠቅም። እኔ ያስተምራለሁ ሁን እጅ ላይ ያለ ተጠቅም። ስለዚህ ብዙ ጊዜ ብዙ መመሪያው የሚሰሩበት ጊዜ ጥያቄ ጠይቁ። ምን አይነት ሁኔታ ላይ ናቸው ምናምን ያሉ ካጠናችሁ በኋላ መቋጠሪያቸው
ጸሐፊው ለእነዚህ በዚህ ሁኔታ ላለው ልጅ ይህ ሁሉ ለከበበው ምን እያለ ስላለው እሺ ምዕራፍ 2 ላይ ምን እያለ እዛ የመጨረሻው ዘመን ነው። ምዕራፍ 2 ላይ አደራ ሰጠ። እሺ ስለ አደራ ምን እያለ ላገኘው ሰው ሰጠና በቃ ተበላ የታመኑ ሰዎች ልክ እንደሱ ማለት ተገኘ ማለት እነዚህ ነገሮች ካገኛቸዋቸው ጸሐፊው ያለው ነገር አሁን እንደዚህ መዋቅር ሲታወቅ በዚህ ሁሉ ውስጥ ምን እያለ ሰው ስላለው ነገር ደግሞ ምን ማብራሪያ ይሰጥ ያለ ከጠየቅ ዋና ሀሳብ ትክክል ይሆናል። ለውጣዊ ዓላማው ደግሞ በእነዚህ ጥቂት ቁልፎች በመረዳት ሁላችሁም አራቱም ቡድን አሁን አንድ ስራ ይሰራል። የሁለተኛ ጢሞቴዎስ ዋና ሀሳብና ለውጣዊ ዓላማ ጽፋችሁ ትመጣላችሁ። በሙሉ ሙሉ የአራቱም ትላንትና ለየቡድናችሁ ሰርታችሁ መጣችሁ ነበር አይደል? የሥነ ጽሑፉን አይነት ምዕራፍ 1 ላይ ምን አለ፣ ምዕራፍ 2 ላይ ምን አለ፣ ምዕራፍ 3 ላይ ምን አለ፣ እሱን ጭምር ከታረቁና የሁለተኛ ጢሞቴዎስን ዋና ሀሳብ በአንድ አረፍተ ነገር ስሙኛው። በአንድ አረፍተ ነገሩ ምን አይነት ነው? በአረፍተ ነገር ጻፉን ያልኩት ምን አይነት ይሁን አረፍተ ነገሩ? የመጀመሪያ አረፍተ ነገሩ የተሟላ ይሁን። የተሟላ ለማድረግ ብላችሁ ሌላ ሁለተኛ ጢሞቴዎስ እንዳትጽፉ። የተመጠነ ይሁን። የተሟላ ለማድረግ ብላችሁ አታንዛዙት። የተመጠነ ይሁን ብላችሁ ትርጉም ማይሰጣጣ። ስለዚህ የተመጠነ ግልጽ ምን ማለት ነው? ትርጉም የሚሰጥ ለማዛመድ የሚመች ማለት። ስለዚህ የምትሰጡት ነገር የተሟላ የተመጠነ ግልጽ አገኙ እንዲሉ የሚያደርግ ማለት ነው። ስለዚህ አንድ አረፍተ ነገር ነው። ያ አረፍተ ነገር ግን አድራጊና ተደራጊ ያለ ባለቤትና ደስ የአማርኛ ቋንቋ ተናጋሪዎች ማለት ነው። ስለዚህ ባለቤት መኖር አለበት እና ደግሞ ድርጊት መኖር ይችላል። አድራጊና ድርጊት እና እሱም መጽሐፍ ጢሞቴዎስ ሆይ ይሄን አለ ብዙ መኖር አለ። ስለዚህ የሁለተኛ ጢሞቴዎስ ዋና ሀሳብ ቁልፍ ቃሎች፣ የተደጋገሙ ቃላቶች ጉሮችን ድግግሞሾችን እዚህ ያላነሳን ማለት ድግግሞሽ ድግግሞሽ መጽሐፍ ድግግሞሽ እዚህ በምዕራፍ 1 ላይ ምን የተደጋገመ ነገር አለ? በቀላል አንድ ነገር ውስጥ በርታ። እሺ አንተ ግን አትፈር። እሺ መከራ ተቀበል። ልክ እንደሱ ማለት ነው። እሺ ወንጌል የሚባለው ቃል ምዕራፍ 1 ላይ ስንት ጊዜ ተጽፏል? ማን ይቆጣል? ወንጌል የሚለው ቃል ምዕራፍ 1 ላይ ብቻ 5 ጊዜ ተጽፏል። ስለዚህ ጸሐፊው ደውል እየደወለ ነው ማለት ነው። ደውል እያደረገ ነው ማለት እና በመጽሐፍ ውስጥ ደግሞ ብትቆጥሩ የትየለ ልክ እንደሱ። ከዛ እነዚህ ነገሮች ስታገኙ ድግግሞሾችን በደንብ ካያችሁ አንድ ጸሐፊ መልእክት ሲጽፍ ከደጋገማቸው ትኩረት ስጡ፣ ይህን በተመለከተ ትኩረት ስጡ እያለ ነው ማለት ነው። ስለዚህ እነዚህ ነገሮች ትመለከታላችሁ። እሺ አሁን ወደ የቡድኖቻችን እንሄዳለን። ሄዱ ማለት ነው። እሺ ጥቃት ማስተማር ለሚችሉ ሰዎች አደራ መስጠት ተተኪ ማፍራት ማለት ነው። ከዛ ስብከትን በጌታ ምን ሰራተኛ ማለት እንደነማን ማለት ሊመጣ ነው ማለት ነው። እነዛ ሜታፎሮቹ ይመጡላቸዋል አይደል? ልክ እንደነሱ አሁን ወጣ ይደከማ እንዳይተኝ እስኪ ያስቡ ልክ ደቂቃ እንኳን ቢዘናጋ ማለት ነው። እንደገና እንደሚታበይ እሺ ገበሬ ባይተ በክረምት ዝናቡ እስኪጥል ድረስ እስኪያባራ እናንተ እንደምትሉ ገበሬ ቢልስ ራሱ ብቻ ነው ችግር የሚያገኘው ወይስ? ልክ እንደሱ ማለት ነው። ጠይቁ። ሜታፎሮቹ የመጡት በዓላማ ነው። እሺ አሁን ተጋራይ ምን ጀምር ምን አልኩ? የታመኑ ሰዎች አደራ ይሰጣል። ከዛስ ደግሞ ጨምሩበት ካልቀን ደግሞ ጽናት እሺ በተማርከው ጽና ላይ ሁለት መሰረታዊ ነገር ታገኛላችሁ። ማወቅ አንዱ ምንድን ነው? ዘመኑን በማወቅ ሌላ ለዘመኑ መድኃኒት የሆነው በማወቅ። ስለዚህ ጽና በምን ላይ? በማወቅ ምኑን ከዛ አለ ዘመኑን በማወቅ ተቀርቧል። ቃሉ ደግሞ በጽምስ ምን ይበል አገልግሎት ነው። በጣም ነገሮች ጀምሮ አረፍተ ነገር ሰራችሁ። ልክ በዚህ አይነት መንገድ መጽሐፉን በእንደዚህ ይበለጥ አጥናችሁ አሁን መጽሐፍ ቅዱስ ላይ እግዚአብሔር ሰዎችን ለማዳን ነገሬ ብሎ የሰራው ነገር ጋር የሚያያዝ ነገር ከነዚህ አንዱን አውጥታችሁ ወደ ብሉይ ኪዳን ሄዳችሁ ብትፈልጉ
እንዴት እያደገ እንደመጣና እዚህ ዘመን ላይ እንዴት እንደደረሰ ማገናኘት አይችልም። ከምሳ ስንመለስ ደግሞ እሱ እንመለከትና በመጽሐፍ ቅዱሳዊ ነገር በለኮት መነጽር ደግሞ ዋና ሀሳባችንን እንመረምረዋለን ማለት ጌታ ይባርካል። ቴንሽናሊ በዓላማ ረጋ ብላችሁ እያንዳንዱ ምዕራፍ ሊሸከም የሚችል ነገር ከዛ ቃሉን ወደ ሐረግ ሐረጉን ወደ አረፍተ ነገር ተቀየራችሁ ዋና ሀሳቡ በደንብ ይገኛል። ስለ ህዝባችን ልንደክም ለህዝባችን የጣፈጠ ምግብ ለማቅረብ እግዚአብሔር ጠርቶ መጥራት ብቻ ነው፣ ጸጋ ሰጥቶ። ስለዚህ ጥሪያችን እንዲሳካ ጸጋው ደግሞ እንዲሰራ ከእኛ ምን ይጠበቃል? ራሳችንን መስጠትና መጥራት ይጠበቃል። በቃ ይኸው ስራውን እንዲሰራው ጸጋ ቢሆንም ጸጋው ግን ስራው እንዲሰራበት ምን ማለት ይጠይቃል? መፍቀድ ይጠይቃል፣ ጊዜ መስጠት ይጠይቃል። ስለዚህ እንደዚህ የምንገናኘው ጸጋን ለመተካት አይደለም። አደራ ምን ለማለት ነው? ጸጋ በእኛ ውስጥ እንዲሰራ ራሳችን አብረን ለማድረግ ማለት ነው። ጌታ ይባርካችሁ።